እንጅና አሬ ሰውነት አቦካይን አውጣሸራንች ሱኝበት እንጀ ሞገሳላን እኛ ላማረብ የመላጣው እንግዲያውስ ጎበዝ ተረዳዳ ጭፋን ከፍ አድርገህ ጨፍደስ ምን የትማ ቦሾ ማታመጪሽ በቃ ይቅርታ ቺል እናድርግ ኧረ ሆነ ቺል አንቺ እስካሁን እያላልኩሽ ምን እንዳይቀማይለው ኧረ ወንድሜ ቶሎ እኮ ነው የምመለሰው አጋጮች ቆዩ መሰለኝ ምንድነው ግን እናንቺ ይሻላል እኔ አላውቅም ግን ወንድሜ ካየ ይገለናል ለምን ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል እንዴ ለምን ትልቅ ልጅ እኮ ነሽ እሱ ጋር ስቲል ልጅ ነኝ ይሄ ሽንታው አንቺ ለኔ አልቆኝማ ለነፍሷ አሳሳ ጥፋቱን አልሱሷ ትንሽ ይሻልሽና ደግሞ ያኛውን እጅሽን ደግምልሻለሽ እንዴት እንደመጣት ነው ያላችሁ እጇ ግን ብቻ አልተረ አያ ድሮም አንተ ነህ እኔ ደግሞ ምን አደረኩ ሳባሽ በደንብ ጠቢ ከኔ ጋር ተሳፈጭም ይሻላል ስለሽ ቃሽን ጠቢ ባክሽ ካልሆነ ለማሚ ነው ጉድሽ ምነግርልሽ የምን አባታችሁ ጉድ ነው ደግሞ ኧረ ምንም ጉድ የለም ማሚ ዝም ብለሽ ጠቢ ንገሪኝ አንቺ ኧረ ምንም ጉድ የለም ማሚ አሃ ጭራሽ መደበቅ ጀመራችሁ ኧረ ልነግራት ነው በቃ ምን ትልቁን ብርጭቆ ሰብረው ነው በቃ ማሚ ምን ቆይ ልክፈት የኔ ብር ያልቅም ብላችሁ እቃውን ፍጁት እንዴ እኔ ምን አደረኩ ማሚ አንቺ በረበረ እስካሁን አልቀየራችሁትም አንቺ ወረጅልኝ ባክሽ ደክሞኛል ነው ደግሞ እጅሽ አልታጠብሽም እስከኝ እኮ ነው ወንድ ተናገሪ ሳልገባ ልመልሱኝ ነው እንዴ ምን ሆነሽ ነው መተቃቀፋ በዛችሁ ምንም ይያን መጣው በቃ ብሎ ክብር አይወድልም ናገባ እሰይ ልጅ የመጣህልኝ ማሚዬ እስካሁን እልልታ አለ ኦ ማይ ጋድ ና እባክህ ልቀፍል አፍከኸኛል እናስ የቤቱ ትወዳለሽ ተመልሶልሽ አትመልሽ ማሚ ሳት ነገር መጣ እባክሽ ነው ሳይነገረኝ የተጫርኩት ድሮስ በዚህ ቤት ቢቀበሉ ነበር የሚገርመው በልግባና አዝነ ተቀመጥ ባሉ ግቡ አንቺ ቃሽን ጠቢ ኦኬ ምንድነው ፍራንክ ነው ጅል የራስ ጉዳይ እሺ ሰም ይናጣል ጥርሰል መከራው ብዙ ነው እሺ I see a little silhouette of a mascara, mascara, with a bandango, thunderbolt, lightning, very, very brightening. እንዴ ነው ከቤት ስሞጣ ወንድሜ እያለ Thunderbolt, lightning, very, very brightening. ምን ተንኮል እያሰብሽ ነው ሾካካ ምን ያሸኩክሻል እሰይ የትማባሽ አትሄጃትም አሁንማ መጥቶልሻል ዝም በይ እባክሽ ይብላኝ አንቺ እኔማ ልሄድ ነው አሎ ወሬ ነው እኔ ክላስ ነኝ አንቺ ጓደኞቼ ጋር ምን ታደርጊ ቺል እናድርግ ኧረ ሆነ ቺል አንቺ እስካሁን እያላልኩሽ ምን እንዳይቀማይለው ኧረ ወንድሜ ቶሎ እኮ ነው የምመለሰው አጋጮች ቆዩ መሰለኝ አትውጪ ነገርኩሽ ሰላም ተከራይ ነህ እዚህ ቤት ሰው እንድጠራልኝ ነበር ማንን ኔቪንን እስቲ ማርያም በል ምን ነው የለችም እንዴ ሳታት የለችም አልኩ አይደል ምን ይመስላል ያሟል እንዴ ዘፋር አንቺ ለኔ ምንድን ነው ምኑ እንዳይነጋ የለም አትውጪም ያልከኝ እንድትውጪ ስለማልፈልግ ነው እስኪ ውበት ኧረ ነው አዎ ፒጂ ግቢ ነው እምታሞግሷት ያቺ መከመከም አለች የምትሏት ጭራሽ ቤት ድረስ ወንድ እንፈልጋት ይለፋ ሰሚ ደርሼ ልመጣ ነው ወተሽ ልይሽና ወዩልሽ ዝማይ እሺ አንቺ ዋ
አትነጫነጪ። ሲያስጠላ። አሁን መቶ ወንድምነኝ እንዴ? ምንም ባሽላልሽ? ኧረ ምን ይሻልሻል። አንቺ ድንጋይ የሚታወቃል ያናዳ ልጅ ሙሉ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት በአፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ፣ በኋላ አጋሽቶ ነው የሚለቀሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንድሟ አይቷታል? አይ በቃ ገደላት። እንግዲህ አሬ ቁንጅና አሬ ሰውነት አቦካይን አውጣሸራ አንቺሱኝበት ወንጀ ሞገሳላን እኛ አላማረብኝ ያማላታል። እንግዲህ ጎበዝ ተረዳዳ ጭቋን ከፍ አድርገህ ጨፍደስ የትማ ቦሾ ማታመጪሽ? በቃ ይቅርታ። አንቺ ነቀለው አትውጪ ስልሽ የምትወጪው አይደለም እኮ ወንድሜ፣ ውንጩ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ ታሽቃብጪ። በቃ እናንተ ደግሞ አትበጥበጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ። ምንቅሽ እንዳይመስልሽ አንቺ አይጥ Uwi anagriland afta just kalmchine fukar yaliti wale rasi kwadenya tolo atale lawon እንዴ ምንድነው? ወንድም ተብዬው ከሴት ጋር ቆሞልሻል። የት አለ? እስኪ አትንቀልቀል። ቆይ ፎቶ ማን ሰው በኋላ ካየሽ ግን አይለቅሽም። ኧረ እሱን የገረመሽ ወንድሜ አይደለም እኮ ምን መሰለሽ ይልቅሽ በቃ እንደዛ ነገር ያልኩህን ብር ታስገባልኝ። የምን ብር? ለክላስ ፈልገዋለሁ ያልኩህን 3000 ብር። እሺ ልክልሻለሁ። አሁን ላክልኛ፣ በኋላ ትረሳዋለህ። ጥሩም እንድታገኝ እሺ ገብቶልሻል። ሂጂው። አመሰግናለሁ ወንድሜ። ችግር የለውም ትመልሺ የለ። አየሻ ተበቀልኩት መስሎሽ ነው። ቤት ስገባ እንኳን የሚቀበልሽ። ኧረ የነሳሁት ፎቶስ እሱ ከዱላ የሚያድንሽ መስሎሻል? አንቺ መላጣለች ቤት አገኝሻለሁ። አቤት። የሚከራይ ቤት አለ እንዴ? የለም። እሺ ሌላ ወሴት እናገኛለን። እኔ አላቀላችሁም። ኡፍ ትተዋወቃላችሁ? የት ነው ማውቃት? ምን አቀልሃለሁ? አንተ ስታወራ አይደል እንዴ እንደዛ አይነችው? ቀልድ ነው። እሱን ትተን ቤቱን እንፈልግ። ካልሆነ እህቴ ጋር ብዙ መቆየት አልፈልግም። እኔ ጋና ስለ እምቢ አልከኝ። ቆይ ለምን ድሮ ቤት አትሄድም? የት? እነዛ ናቸው ቆንጂዮቹ ቤት። እነ ኒቪንጋ አዎ። ኧረ አይሆንም። ወንድሜ መልስልኝ። እሺ ብሬን ስመለሽ ስልክሽ ይሰጥሻል እኮ። በቃ እሺ፣ የምጠብቀው ስልክ አለ። እሺ ጨምረሽ ትልኪያለሽ። እሺ በቃ መልስላለሁ። ስጠኝ። ዞር ዞር እዛ በእናትሽ እንኪ ስሚ፣ ካላቅምሽን ጣጣጣት ወይ። እሺ አሁን ብር ላኪልኝ። ያዥውን 1000 ቁጥራን አውቀዋለሁ፣ በሱ ልክላለሁ። ጎበዝ ልጅ። ታናሽ ታላቋን ስታከብር እንዴት ደስ እንደሚል ብታይ። ገብቶልሃል? ጎበዝ ልጅ። አሁን ከፈለሽ ገደል መግባት ትችያለሽ። ቆይ ካልሰራውልሽ ምንድነው ግን እናንቺ ይሻላል? እኔ አላውቅም፣ ግን ወንድሜ ካየ ይገለናል። ለምን? ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል። እንዴ ለምን? ትልቅ ልጅ እኮ ነሽ። እሱ ጋር ስቲል ልጅ ነኝ። በቃ እኔ ልሂድ። ገና አሁን እኮ ነው የመጣሽው። በደንብ ፊትሽን አላየሁትም። ሚጋንም የለችም። ሁለታችንን ካጣ ሌላ ነገር ነው የሚያስበው። እሺ መች ነው ድጋሚ አይኖችሽን የሚያየው? በቃ እደውልልሃለሁ። ቻው። ይኸው ነጋ በሉ መሄዴ ነው። እስኪ ውበትን ፍለጋ አንቺ የት አባቷ ነው የሄደችው? እኔ እንኳን ገና መምጣት አይደል እንዴ? ጭራሽ አትውጪ ስትባል ይብስባታል። እስኪ እኔም ልፈልጋት። ስራስ እኮ ብዙ። ጥሩም እንድታገኝ ወዳጅን በልኬ ጠይቅ ብለህ። ኧረ ምንም አላልኩም። እኔም ልጠይቅ ነው። ይህች ልጅ ቢሰጠኝ ያው እንደው መታለች። የት አባሽ ነበርሽ? ታች ሰፈር። ምን አባሽ ታደርጊያለሽ? ኤደን ጋር ነበርሻ?
አዎ ብታይ ትንሽ አሟታል። እና ታዲያ ለምሩ ለማሚሳ ነገር ሲወጣችሁ ድንገት ነው የነገረችኝ ወንድሜ። ብዙ ጊዜ ሆነ የት እንደነበርሽ ደግሞ ደርስበታለሽ። ለቁም ነገር ሰላት ቦታ ፉገራዋ በስተዋል። ምን አባሽ ተፈጠርሽ? ወራጅ ብላታ ዛሬ ሄደሽ ልታገኘው? አዎ በጣም ናፍቆኝ እኮ ነው። ግን ዛሬ እንዳትቆይ ድጋሚ ማሽልሽ እንዳይመስልሽ። ችግር የለውም አልቆየም። ነግሬሻለሁ። እሺ በቃ አስከራከሪ ድንጋይስ ዛሬማ የታባሽ እንደምትይጂ አይታል። ሳስብማ አንቺንማ አንቺን ለኔ እንዳይነጋ የለም ደሞ ይሁን ናከሽኝ በሉ መሄዴ ነው። ለምንድን ነው እንደሚመጣ ሳትነግረኝ በድንገት የመጣው? አማራጭ አልነበረኝ። ለዛ ነው በቃ አዲስ ህይወት የጀመርሽ መስሎኝ ነበር። ለዛ ከዛ ብለህ ከምታስብ መታጠቂኝ ነበር። እሱማ ልክ ነሽ፣ አጥፍቻለሁ። ለሱ ደግሞ ይቅርታ። እሺ ችግር የለውም። ስሚ ወንድምሽ ቤት ከመጣች ገላታለሁ እያለ ነው። ደግሞ ምን አደረኩኝ? ከማንም ወጠጤ ጋር ምናምን እያለ ነበረ። ወንድሜ አይተኛል። በቃ ልሂድ። ገና ይዝሻሉሽ። እንደው አንቺ ሲነገርሽ አሰሚ ምን እንደሚሻላችሁ አንቺ ቆይ ስራ አታትሽም እንዴ? አሁንም ላጋጭሽ እንዴ? አንተ አታርፍም እንዴ? ሲጀመር ማሚ አንቺ ነሽ እንደዚህ ያልሸቀበትሻል። እኔ ጋር እንደዚህ የምትሆነው ልታለቃቅሽ ባልሆነ ለምን ብዬ ነው የማለቅሰው? ማንን ይድላው ብዬ? ኧረ እናንተ እረፉ። ሰፈር ውስጥ ናችሁ። ማሚዬ አንዴ ዞር በይልኝና ድጋሚ ላጋጫትችኝ። ጀመረኝና ናግደለኛ። አንቺ አሮጊት እስቲ ረፊ። አንተ ደግሞ ሄደሽ ትግባ። አጭሻል እንደ ልጅነትሽ ማሚ ቀሚስ ስር ገብተሽ የምታመልጪ መስሎሻል? ቆይ ይዝሻል። ትንሽ ይሻልሽና ደግሞ ያኛውን እጅሽን ደግምልሻለሁ። እሺ ሌላስ እንዴት እንደመጣት ነው ያላችሁ። እጇ ግን ብቻ አልተረፈ። አያ ድሮም አንተ ነህ። እኔ ደግሞ ምን አደረኩ? አለች እያልኩ ሂጅ ነው። አንተ ደግሞ ታዲያ ምን አገናኝ? የዛኔ እኮ ወንድሜ አይቶናል ብላ ነው የሄደችው። በእኔ ምክንያት ነው። ኧረ እባክህ ዝም ብላ ትጨናነቅ። በሌላ ነገር ይሆናል። በእናትህ እንዲህ ብለህ ጭራሽ አታስጨንቀኝ። ወይ ለምን ሄደን አናዋራው? ማንን? ወንድሟን ነዋ። የምትፈልጋት ከሆነ ከወንድሟ ጋር በስትክክል ብታወሩ ጥሩ ነው። ጭራሽ ሌላ ጣጣ ወይ በቃ ተው። በቃ ታው እንዴ ባሉ መሆኑ ነው እንግዲህ። በር ላይ ልመጣ ነው። ጭራሽ ታስገድለኝ? እሺ ቢያንስ እንኳን አንድ አይንሽን አይቼው ትመለሻለሽ። ኧረ እባክህ ሰውዬ አልሞት አልኩ እንዴ? እናት መጪም በቃ እንዲህም በሩቆ ስላየኸኝ አመስግንሽ። አሁን ልገባ ነው። ባይሆን ራሴ አመቻችቼ እንገናኛለን። እሺ ቻው። ሽቅርቅር አማላይ ነገር አሰብ አታነሳም አንተ ካያ ወይ ማለቴ ስማችንም ተምታታብክ አስደንግጠሽ ነው። አለዛ በጣም ይቅርታ። ግን ምንድነው እንደዛ ጮልቀ የምታየው? እኔ ኧረ አላጮልኩ እየረክ ነበር ታዲያ? አይ ሰው እየጠበቅኩ ነበር። ለዛ ነው ቲቪን በቃ ነኝ ላቤት ገብተህ ቡና ጠጥተህ ትወጣለህ። አይ ይቅርብኝ። ቻው። የት ነሽ? ከታች ሰፈር እየተመለስኩ። እኔ በቃ በር ላይ ነኝ። እሺ መጣሁ። ስማ ሚጋና አገኘችኝ እኮ። ምን ስታረግ? ወደ ቤታቸው አጮልቄ ና በቃ ቤት ና። እና ምን አለሽ? ቡና ጠጣ ስለው እኮ ይቅርብኝ ብሎ እየሮጠ ሄደ። ወንድም ተብዬው እኮ ነው ያሰቀቀው። ተይው እባክሽ። ደወለችልኝ ነው የምለው። ሄሎ ወንድሜ፣ የታባታችሁ ይላችሁ በር ላይ ነን እኮ። በይ ቶሎ የፈጠነ ቶሎ ጀምሮ በእኔ ንገረው። አሎ ወዴት ነው? የትም ወንድሜ፣ እዚሁ ነን። ስልክ ይዘሃል ብለን እኮ ነው። አረ
ለኔ ያሰባችሁልኝ? አዎ ዝበይ ሙቲ ታሽዋቆሽ መጣት ለምደሽ ነው እንጂ እንደዚህ በተለይ አንቺኛዋ። ኧረ እንደዛ አይደለም ወንድሜ። እናንተ ግን በጣም እያስቸገራችሁ ነው። የፈላባችሁ አልመሰላችሁ? ካያ ነው እንዴ? መጦሽ ጠብቁኝ። ተዋወቃለሁ እንዴ? እኔም ናቀልሻለሁ። አይ አለቀልኝ በቃ። በይ ነይ ተመልሰሽ ግቢ። ቆይ ምን ተገኝቶ ነው እንደዚህ የተለወጥከው? እባክህ አግብቼ ወልጄ አታረገውም አይባልም። ብታይ ባናቱ 2 ልጆች አሉ። አንተ ቁም ነገርና ቀልድ እኮ አይታወቅም። እባክህ ቀልድ ነው። ገና ልጅ አይደለው እንዴ? እሱን እንኳን ተው። ቆይ ግን ሰፈር እንዲታገኝ ምን ያደርጉ ነው? ጆሮ ይዘውን መሰለሽ እንዴ? ቆይ ግን እንዴት የተዋወቁት? ኧረ ተይኝ በእናትሽ። ወንድሜ እንደሆነ ካላወቀ እንዳይዘባርቅ ብቻ። ከቤት ከወጣሁ ትንሽ ቆየሁ። እዚያ አካባቢ የሚከራይ ቤት አለ ብዬ እየፈለኩኝ ነው። እንዴ እኔ እያለሁ ሌላ ሰው ጋር ልትሆን? እንደዛ ሳይሆን አላ ይሻላል ብዬ። አይ ቢሆንም በዛ ላይ ደግሞ እህቶቼንም አስተዋውቃለሁ። እህቶች አሉ? ቆይ እንደውም ላሳየህ እስቲ። እነዚህ ናቸው። አዎ ማን ግን እባክህ አቃጥለው ይደፉኝ። አይ አሪፍ ነው። ምን ነው? ምን ነው? አይ ደነገጥክ ብዬ። በቃ እኔ ልሂድ። እንዴ ወሬ ነው የምትሄደው? ገና ከመገናኘታችን ማዘሯ የላከችኝ ነገር አለ። ነው እንዴ? በቃ እንደዛ ከሆነማ ሂድ። አስብበት ገነሽ። አንተ አስደነገጥከኝ እኮ። ምን ሆነህ ነው? በጣም ይቅርታ አፈልጌው አይደለም። ማለት ምን ሆነህ ነው? ኒቭ እኔ ቆይ ስማኝ፣ ከወንድሜ ጋር ምን እንዳወራችሁ ማወቅ ፈልጋለሁ። ስለሱ ልነግርሽ አይደለም እኮ። ካያ ምን እንዳለህ ንገረኝ። ስለላወርታችሁ ኒቭ ከዚህ በኋላ እኔ እና አንቺ አንድ ላይ ምን ሆነ አይመስለኝም። ማለት ኒቭ ከአብሮ አደግ ጓደኛዬ ነው እና እንዴት ነው እንደ ወንድም ማስበው እንደ ጓደኛዬ እህትን ወድጃታለሁ ብዬ ምነግርህ? ስማኝ ካያ፣ በዚህ ምክንያት እኔና አንተ ግንኙነት እንዲያበቃ ነው የምትፈልገው? ምንም አማራጭ የለም። እወድሻለሁ። እሺ ወደኸኝ ሲጨንቅህ ያኔ ባሩዳርሉይ ያንተንም በማየት እኔ የታባሽ ነበርሽ? ቢቀልል ይሄንን ነበር አይፈለከው? ደስ አለ ወይ ምን ተፈጥሮ ነው? የኔን ደስታ ማየት አትፈልግም አይደል? ይሄው እንኳን ደስ አለ። እሺ ታዲያ ምንድነው ያስከፋሽ? ተወኝ በቃ ልሂድበት። ነሽ በቃ